በድሮ ጊዜ here in አሜሪካ መጽሐፍ ሲያነብ ስሌቨሪ ጊዜ ምናምን ማለት ነው መጽሐፍ ሲያነብ የሚገኝ ጥቁር ይገደላል ቶርቸር ይደረጋል እሱ ነው because መጽሐፍ ማንበብ ማለት they know ያኔ ኢንላይትን ከሆንክ ስሌቭ ልትሆን አትችልም ራስህን ብዙ ነገር ለራስህ ማድረግ ትችላለህ ለህዝብህ ስለዚህ መጽሐፍ ማንበብ የሚታሰብ ነገር አልነበረም ሶ ፋስት ፎርወርድ አሁን ግን መገደልም የለብህም የሚያነብ ሰው አንተ እስቲ የምታውቀዋለህ ስላግ ኖር ነው ጭራሽ መጽሐፍ ማለት ሶ ይሄንን ለምዶ ምነግርህ ይሄንን መሀየምነታችንን ይሄንን የቴክት አጌንስት አስ አድቫንቴጅ አሁን መገረፍ የለብህም መገደል የለብህም መጽሐፍ አታነብም ማለት ኢንላይትን አትሆንም ማለት አታቅም ራስህን ከጥቅም ውጭ ታደርጋለህ ምን ማለት ነው አፍሪካ ውስጥ አሁን የምናየው ትርምስ ይሄውላ ግድያ ይሄውላ እርስ በርስ መጨፋጨፍ መጽሐፍ ሚሊዮን መጽሐፎች ስለዚህ የሚያስረዳ ቁጭ ብሏል ማን ያንበዋል ማን ይገነዘበዋል ለምንድነው አፍሪካ the richest continent እንደዚህ በጦርነት እርስ በርስ በመገዳደል የሚያልቀው ለምንድነው ብለህ አስበህ ታውቃለህ አፍሪካ የወርልድ ማፕ ላይ ስታያት ትንሽ አድርገው አስቀምጠዋታል ዲኖ አፍሪካ the biggest ካየኸው በስፋት ግን እንደዛ ያስቀምጡልህ ሚኒንግ አለው ለምን እንደሆነ አነስተኛ አድርገው ሌላውን ትልቅ አድርገው አፍሪካን ትንሽ ያደርጓት ሚኒንግ አለው ግን አፍሪካ ነው ትልቁ በሀብትም አፍሪካ ኦልሞስት አሁን ነምበር 1 በዌልዝ በኮፐር በጎልድ ዳይመንድ አሁን ደግሞ ኮባልት ነምበር 1 ግን እንዳልኩ ማንበብ ስለተነፈገ ህዝቡ ማንበብ መቻል ስላልቻለ በራሱ ሳይገደል እርስ በርስ ይገደላል እርስ በርስ ይጨፋጨፋል የኛን ሀገራችን አሁን እንየው ራይና አሁን ሀፕን የሚያደርገው ነው ያለው እርስ በርስ ይዘራፍ እያለ ወንድሙን ይገላል ሸኔ ወያኔ ፋኖ እያለ እርስ በርስ ይጨፋጨፋል ጀብዱ መስሎት ማለት ነው ዘራፍ እያለ የራሱን ወንድም ላይ ለምን ብሎ ግን ማሰብ አይችልም ለምን እንደሆነ እነግርሃለሁ መስማት ከፈለክ የአፍሪካን ሂስትሪዎች ተመለስና ለምንድነው ለአፍሪካ ሊደር ሲፈጠር እንደነ ገዳፊ እንደነ ፓትሪስ ሉቡምባ የመሳሰሉትን አሁን 10 እዚህ ጋር ከታች ጽፈልሃለሁ እንደነዚህ አይነት ሲመጣ ለምንድነው እንዲጠፋ የሚደረገው ለምንድነው የሚገደለው በህዝቡ ወይም በሌላ ፓወር ለምን ይመስላል ጦርነት በየቀኑ ለምን ይመስላል ኮንጎ ሁሉም ታላላቅ ሀገራት ቤዝ አለው እዛ ኮንጎ ውስጥ because ኮንጎ is richest mineral ኮባልት ነምበር 1 ሪዘርቭ አለ ኮንጎ ውስጥ በሙሉ ታላላቅ ሀገራት ቤዝ አላቸው እዛ ሚሊተሪ ግን የኮንጎ ህዝብ እርስ በርስ እየተጨፋጨፈ ሰፈር ሚዘሪ ኤቭሪዴይ ለምን ነው ፓትሪስ ሉሙምባ የተገደለው ማን ያስገደለው 1960 ኮንጎ ነፃ ሲወጣ ከቤልጂየም ኮሎናይዜሽን ፓትሪስ ሉሙምባ ብራይት አፍሪካን ሊደር ናሽናሊስት ህዝቤን ነፃ አወጣለሁ ራሳችንን መግበን ለሌላ ምን ተርፋለን ብሎ ቆራጥ አመራር ለምን እንዲጠፋ ተደረገ ለምን ታላላቅ ሀገራቶች ደነገጡ እንደዚህ አይነት ሊደር ሲመጣ ወይ ደግሞ ሌላ ከሱ በፊት ብዙ የተገደሉት ተመለስና ለምን አታይም እግዚአብሔር ጭንቅላት ሰጥቶናል ከሞንኪ ለየት የሚያደርገን በመልክ ብቻ አይደለም ከሞንኪ ምን ላይ ነው በመልክ እንደውም እንመሳሰላለን ሞንኪ ጋር ጭንቅላት ስለሰጠን እንድናነብ እንድንማር እንድናስተውል ሆ ያልክ ዝም ብለህ ህዝብህን መጨረስ ለምን እንደዛ እንደተደረገልህ ቁጭ ለማሰብ አትችልም ለምን ፓትሪክ ሉሙምባ ማን ያስገደለው ጀርመን ቤልጂየም አሜሪካ ኖ ቢኮዝ በጣም ህዝብ ስለሚወደው አፍሪካ ውስጥ እንደዛ ማድረግ አልቻሉም ገሷት የራሱ ቀኝ እጅ የሚያምነው ወንድሙ ሙምቡቱ አስገደሉት ሙምቡቱ ኮንጎን ለዚህ ክራይሲስ የዳረገው እሱ ነው ሙምቡቱ አሁን እኛ በሙምቡቱ ተከበናል ሙምቡቱ ካዝን ሊሆን ይችላል አባት ሊሆን ይችላል ሙምቡቱ is everywhere እርስ በርስ የሚያጋድለው ሆ በለው ጀግናው ዝለል ያዘው እያለ የራስን ወንድም እየሄደ ያስገድልሃል ሙምቡቱ ስለሆነ ሙምቡቱ ምን ጥቅም አለው ሙምቡቱ ምን እንዳለው የሚታወቅ ነገር የለም ብር ሊሆን ይችላል ባንዳ ሁሌም አለ ለዘላለም ይኖራል በትንሽ ብር እናቱንም ያስገድላል ወንድሙን ያስገድላል ሙምቡቱ ማለት ሙምቡቱ ፓትሪስ ሉሙምባን አስገድሎ ኮንጎን እስከዛሬ ድረስ እንደዚህ ዳረገው ግሪድ ስላለ ማለት ስለዚህኛም በሙምቡቱ ስለተከበብን አንብና ራስን አነቃቃ ሆ ብለህ እንደመንጋ ዝም ብለህ ተባልከውን አታደርግ ቢኮዝ ትክክለ
አይደለም፣ ውሸት ነው። ራስህ አጥና፣ ሂስትሪ ተመለስና አንብ፣ ወይ አትሊስት ቪዲዮ ተመልከት። እነዚህን አሁን 10,000 አፍሪካዊ ሳክሪፋይስ አድርጓል ላይፉን፣ ግን እየቀጠለ ነው። አሁን የሚመጡ ያንግ ኃይለኛ መሪዎች ሆፕፉሊ አፍሪካን ነፃ ያወጧታል። አትሊስት ከሀገራችንን ጀምር። ታሪክህን አንብ። ሆ ብለህ ዝም ብለህ ወንድምህን፣ ጎረቤትህን፣ የሀገርህን ሰው ዝም ብለህ ሄደህ አትግደል ስለተባልክ። ኮዝ ሙምቡቱ ነው እየመራ ያለው ፎር ዋሬቨር ቤኔፊት። ስለማታቅ መሀይምነታችንን ይተጠቀሙብን ነው፣ ይስቁብናል ማለት ነው። እንደ ዝንጀሮ አንበን መገንዘብ እየቻልን ሀገራችንን፣ ኢትዮጵያን፣ አፍሪካን እንደ ሆል ማሳደግ እየቻልን ግን እኛ እንደ ዝንጀሮ አትሊስት ዝንጀሮ እኮ ካልመጣበት ዝም ብሎ ሌላ ዝንጀሮ ሄዶ አይገልም። አይተጣቃለ ዝንጀሮ ዝም ብሎ ከብሬ ተነስቶ ሄዶ ሌላ ዝንጀሮ ሲገል ሜቢ ቺኩ ላይ ከመጣበት ሊደባደብ ይችላል። ዝንጀሮ ግን ሌላ ዝንጀሮ ሄዶ ዝም ብሎ አይገልም። እኛ ግን በመሀይምነታችን ሆ እያለን ሙምቡቱ በነገረን ምክንያት ሂደን ጎረቤታችንን፣ ዘመዳችንን፣ የሀገራችንን ህዝብ ሂውማን ቢንግ ሂደት ገላል። ይሄ ምን ይባላል? አሁን ታዲያ ቢንቁን፣ የሰለጠኑት ሀገሮች ቢንቁን የሚያስገርም ነው። መሀይምነታችንን ማንበብ አይተን ማስተዋል የማንችል መሆናችንን ያስገርመናል። አሁን መሳቂያ ብንሆን አስተውል፣ መንጋቱን ያማን